በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ቤተሰብ ወገኖቻችን እንኳን ለበዓለ ስቅለት አደረሳችሁ። አንድ ሁለት እያልን ሕማማቱን ከዋናውና ፍጹም ከሆነ መከራ ከተቀበለበት ዕለት ደርሰናል። ለእግዚአብሔር ምስጋና ይሁን። እንግዲህ መከራውም እጅግ ብዙ ነው፣ ተሰፍሮ ተቆጥሮ አያልቅም። ምስጢሩም የተደረገውም ተአምራት የተጻፈውም ጠቅላላ ዘርዝሮ አመስጥሮ ለመናገር ጊዜ ያጥራል። እውነት ለመናገር በዚያ ላይ ሁላችንም አገልግሎት ላይ ነው የምንችለውና የምናዳምጥበት የምናይበት መጽሐፍ የምንመለከትበት ጊዜም ላይኖር ይችላል። ግን በአጋጣሚው እንግዲህ ትንሽ ጊዜም ሲገኝ መጽሐፉን ለማንበብ መነሻ እንዲሆነን እንጂ ሙሉ የሆነ ሀሳብም እኔ ይዤ አልቀረብኩም። ዞሮ ዞሮ ዕለተ ስቅለት ዕለተ ዓርብ የጌታችን የመድኃኒታችን ክርስቶስን መከራ መስቀሉን እጅግ አብዝተን የምናስብበት ሙሉ ቀን ቤተክርስቲያን ሆነን አገልግሎቱን እያዳመጥን አብረን የምንሳተፍበት ልዩ ቀን ነው። ልዩ ቀን ነው። ከሌሎቹ ዕለታት እንግዲህ ከሰኞ ማክሰኞ፣ ከማክሰኞ ረቡዕ፣ ከረቡዕ ሐሙስ እየከበደ ይመጣል። እንደገና ወደ ቅዳሜ ስንሄድ ደግሞ በከርሰ መቃብር እንዳደረ እና በዕለተ እሑድ እንደገና ወደ ፋሲካ ደግሞ እየተቀየረ ይመጣል ማለት ነው። ከመከራ በኋላ ፋሲካ እንዳለ ሰው መከራ ከተቀበለም በኋላ ዘላለም ርስት ወርሶ ደስ ብሎት እንደሚኖርም የሚያሳይ ነው። መከራ ያልተቀበለ ግን ፋሲካ የለውም እግረ መንገዱን እና የመከራውን ሁኔታ በምን ጀምረን በምን እንደምንጨርሰው እንግዲህ አናውቅም። ዞሮ እግዚአብሔር ፈቃዱ ቢሆን አልፎ አልፎ አንዳንድ የተደረጉ በሱ ላይ የተፈጸሙ መከራዎችን ለማየት እንሞክራለን። እግዚአብሔር ከኛ ጋር ይሁን። በዕለተ ሐሙስ እንግዲህ በሌሊት ነው የተያዘው ኢየሱስ ክርስቶስ በፈቃዱ ተያዘ። ከዚያ በኋላ ሌሊቱን ሁሉ ሲያሰቃዩት አድረው በጠዋት ወደ ገዢው ወደ ጲላጦስ ይዘውት ሄዱ። ይሄ ሰው ይፈረድበት ብለው አቀረቡ። ምን አደረገ ሲላቸው ራሱን ከእግዚአብሔር ጋር ያስተካክላል፣ ሰንበትን ይሽራል፣ ሕዝቡን ያስተምራል እያሉ ድውያንን ማዳኑን ማስተማሩን በጎ መስራቱን እንደ ኃጢአት እንደ በደል ቆጥረው አቀረቡት። ጲላጦስ ደግሞ ሊያድነው ወዶ እንደገናም የሚያስፈርድበት ነገርም ቢያጣ ጨንቆት እኮ ለሞት የሚያበቃ አይደለም፣ እንዲህ አይነቱን ሰው ይሾሙታል ይሸልሙታል እንጂ እንዴት እንዲገደል ይፈረድበታል ቢላቸው አናዳምጥም ይሙትልን ብለው አስፈርደውበታል። እሱም እጁን ታጥቦ ንጹሕ ነኝ ከዚህ ሰው ደም ብሎ ራሱን ነፃ ለማውጣት በራሱ ሀሳብ ሞክሯል። ይሁዳ በዛ መካከል እንደያዙት ሲፈረድበት ሲያይ ደግሞ ኦሪት ነፍስ አትግደል ትላለች፣ እኔ ግን ንጹሕ አስፈረድኩበት ብሎ የተቀበላትን ያችን 30 ብር አምጦ እንኳ አላቸው ለሊቃነ ካህናት። እኛ ምን እናድርግ አንቀበልም ሲሉት ጥሎላቸው ሄደ። እነሱም አንስተው ለመጻተኛ መቃብር ቦታ ገዙበት። እስከዛሬ ድረስ ያነ ገራይተ ደም ይባላል፣ የደም ምድር ይባላል። ከዚያ በኋላ ኢየሱስ ክርስቶስ ከጲላጦስ ጋር ክርክር ሲያደርጉ ቆይተው በስተመጨረሻ በርባን እንዲፈታ ኢየሱስ ክርስቶስ እንዲታሰር ኢየሱስ ክርስቶስ መከራ እንዲቀበል በርባን ነፃ እንዲወጣ አይሁድ ሕዝቡንም ሁሉ አታለው የጋራ ድምፅ አደረጉ።
ደሙ ላዕሌነ ወላዕለ ውሉድነ ደሙ በእኛ ልጆቻችን ላይ ይሁን ያሉት የተናገሩት አፋቸው አንደበታቸው እስኪከረፋ ድረስ ከዚያ በኋላ የሚወለዱ ደግሞ ደም ጨብጠው እስኪወለዱ ድረስ ስርዓት ሆኗቸዋል ማለት ነው። እንዲህ አድርገው አስፈረዱበት ማለት ነው። ከዚያ በኋላ ጲላጦስ ሲሰጣቸው ገርፎ ነው የሰጣቸው። ከገረፍኩት ይላል ብሎ ነበረ። የሚሰቅሉትን አይገርፉትም፣ የሚገርፉትን አይሰቅሉም ነበር አይሁድ። ኢየሱስ ክርስቶስ ሲሆን ግን ጨከኑ ማለት ነው። ገርፎ ሰጣቸው። እነሱም ልብሱን አውልቀው መከራ ያጸኑበት ዘንድ ጀመሩ። ልብሱን መግፈፋቸው የአዳም ልጅነት የአዳም ጸጋ እንደተገፈ ያሳያል። ከዚያ በኋላ በፍጹም ጨካኝነት ሲገረፉ ወደ ሊቃነ ካህናቱ ወሰዱት። የሾህ አክሊል ደፉለት። የሾህ አክሊል ደፍተው እኔ ንጉሥ ነኝ ሊቅ ነኝ አላልክምን? ይኸው ዘውድ ደፋንልህ እያሉ ሊቃነ ካህናቱም ሕዝቡም አንድ ሆነው አፌዙበት። ከዘበቱበት በኋላ እንደገና ቀዩን ግምጃ አውልቀው የራሱን ልብስ አልብሰው መስቀሉን አሸከሙት። መስቀሉ እጅግ ከባድ ነበረ። ኢየሱስ ክርስቶስ መስቀሉን ተሸክሞ ይወድቅ ነበረ። ወደ ኋላ ይወድቃል። ወደፊት ሲስቡት የኋለኞቹ ይለቁታል። ወደፊት ስለ እኔና ስለ እናንተ እየወደቀ እየተነሳ መከራን ተቀበለ። ፍጹም እጅግ የሰው ልጅ ሊችለው የሚችል መከራን ስለ ፍቅሩ ጽናት ስለ ሰው ልጆች ሲል ተቀበለ። መስቀል ተሸክሞ ሲሄድ ሳለ የቀሬና ሰው ስምዖን የሚባል አገኙና እሱንም አበጥዎ ለስምዖን ይጹር መስቀሎ ይሸከም ዘንድ የግድ አሉት። እንግዲህ ስምዖን ከዚህ ከክፉ ስራቸው አልተባበርም ብሎ ተደብቆ ነበር የዋለው። አጋጣሚ ሲወጣ ግን አግኝተውት እግዚአብሔርም ፈቃዱ ሆኖ ከበረከተ መስቀሉ እንዲሳተፍ ፈቅዶለት እግዚአብሔር ስምዖንን አሸከሙት። ስምዖን መስቀሉን ተሸክሞ ትንሽ ምዕራፍ ሄደ ማለት ነው። ከዚያ በኋላ ወደ ቀራንዮ ሲደርሱ ሁለት ሽፍቶች አብረው ሰቀሉ። ሐሞትንም ሰጡት። ቀምሶ አበየ ሰትየ ይላል። መጠጣትንም እምቢ አለ። ሁለት ሽፍቶች ለምንድነው ከግራ ከቀኝ የሰቀሉ ካልን ይሄ ምንድነው ሽፍታ፣ ይሄ ምንድነው ወንበዴ፣ መሀለኛ በምን ይለያል ተብሎ አብሮ እንዲቆጠር ከወንበዴዎች ጋር ሊቁ ነገረው። ተኋለቋ ምስለ ጊጉያን ከመይደምረነ ምስለ ነፍሰ ጻድቃን፣ ከጻድቃን ጋር አንድ ያደርገን ዘንድ ከክፎች ጋር ወንበዴኞች ጋር ተቆጠረ እንዳለው ማለት ነው። በግራና በቀኝ ሽፍቶች እሱን በመካከል ሰቀሉት። 5 ችንካር ነው እሱ ላይ ያረፈው። እንግዲህ ሳዶር፣ አላዶር፣ ዳና፣ ሮዳስ ነው የሚባሉት 5ቱ ቅንዋት ከተሰቀለበት ላይ እንግዲህ አይሁድ በዛ እያለፉ ኦ ዘይነስቶ ለቤተ መቅደስ ወያነስቶ በሳልስት ዕለት ቤተ መቅደሱን አፍርሶ በ3 ቀን እንደገና የሚያንጸው ዘባይደ ያድን ወኢይክል አድኅኖ ወኪያሁ ኢይክል አድኅኖ፣ ራሱን ማዳን አይችልም ሌላውን ግን ያድናል እያሉ ይዘባበቱበት ነበር። እያለፉ ራሳቸውን እየነቀነቁ ይቆት ያሾፉበት ነበር። ከምንም በላይ ምራቃቸውን ተፍተውበታል። በነገራችን ኢየሱስ ክርስቶስ 6666 ጅራፍ ተገርፏል ስንል አይሁድ ያመኑት ነው። ይሄ ከዚህም በላይ ነው የተገረፈው። 40 ይቆጥሩና እንደገና አሳስተው ማለት ነው ብዙ ቆጥረው ትንሽ እያደረጉ እንደገና 10 ብለው እየቆጠሩ እንደገና 1 ብለው እየቆጠሩ እነሱ ባመኑት ግን 6666 ጅራፍ ለእኛ ሲል ቆዳው ተገፎ ስጋው ተቆራርጦ አጥንቱ እስኪታይ ድረስ ተገርፎልናል። ዘላለማዊ አምላክ ይህን ሁሉ መከራ ነው የተቀበለው። በ9 ሰዓት ኤሎሄ ኤሎሄ ላማ ሰበቅታኒ
ከ6 ሰዓት እስከ 9 ሰዓት ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን አልሰጡም። ታላላቅ ተአምራት 7 ገቢረ ተአምራት ተደርገዋል በሰማይ ማለት ነው። ከነዛ መካከል ጨረቃ፣ ከዋክብት፣ ፀሐይ ብርሃናቸውን ሰወሩ። ቤተ መቅደስ መጋረጃ ከላይ እስከታች ተቀደደ። አለቶች ተሰነጣጠቁ። የሞቱ መቃብሮች ተከፈቱ። ከሙታንም የተነሱ ነበሩ እና ተደርገዋል። ኢየሱስ ክርስቶስ ኤሎሄ ኤሎሄ ላማ ሰበቅታኒ፣ ይሄ ማለት አምላኬ አምላኬ ለምን ታደገኒ፣ አምላኬ ለምን ተውከኝ ማለት ነው። እንዲህ ሲል ማንን ይጠራል ብለው አምጠው ሆምጣጤ ያጠጡት። እንግዲህ አምላኬ አምላኬ ለምን ተውከኝ ሊቃውንተ ቤተክርስቲያን ሲተረጉሙልን እኔ ከካስኩላቸው ምዕመናንን ለምን ትተውብኛለህ፣ ምዕመናንን አተዋቸው ሲል ነው። በእኛ ተገብቶ የጸለየው ጸሎት ነው። እዚያ ነው የሚጠራው ማንን ነው ብለው በሰፈነግ አመጣው መጠጥ ሆምጣጤን አጠጡት። እሱ ግን ያን መጠጥ አልጠጣም። ተጠማሁ ማለቱም እንጂ ምድራዊ መጠጥም ተጠምቶ አልነበረም። ሊቃውንትም እንደሚነግሩን ኢየሱስ ክርስቶስ መስቀል ላይ 3 ጊዜ ተናግሯል። አንደኛው ተጠማሁ ያለው ነው። ሁለተኛው ወዝቀድሞ ለአዳም በወይ ውስተ ገነት ብሎ ለፈያታዊ ዘማን የገባለት ቃል ኪዳን ነው። ሶስተኛው ደግሞ ተፈጸመ ሁሉ ተፈጸመ ብሎ የሰው ልጆችን መዳንም የእሱን መከራ መቀበልም ፍጻሜም የተናገረው 3ቱ አጽርሃ መስቀል እንግዲህ ይሄ ነው። 13ቱ የምንላቸውን እናያለን። ከዚያ በፊት ግን አንድ የሚያከራክር ጉዳይ አለ። በዕለተ ስቅለት በዓል ነውና አይሰገድም የሚሉ አንዳንድ ሰዎች አይጠፉም። ለምሳሌ በዕለተ ስቅለት ማርያም በዓል ቢሆን፣ ሚካኤል ቢሆን፣ ሌሎችም በዓላት ቢሆኑ እንደገና ይሄ ታቦት የኛ አጥቢያ ስለሆነ በዚህ ዕለት አይሰግድም የሚሉ ሰዎች አሉና ለመሆኑ ስግደትና በዓለ ስቅለት እንዴት ነው የሚሄደው? በነገራችን የኢየሱስ ክርስቶስ በከርሰ መቃብር ማደር ለተቀዳሚት ሰንበትን ስዑር አድርጓታል፣ አሽሯታል። በጾም ማለት ነው። በስራ አይደለም በነገራችን የምትሻረው በጾም ብቻ ነው። ስለዚህ ስርዓት ኢየሱስ ክርስቶስ መሰቀል፣ ኢየሱስ ክርስቶስ መሞት እና የሚከበረው በስግደት በጾም ስለሆነ መሰገዱ ግድ ነው የሚሆነው። አበይት በዓልም ቢሆን የዛን ዕለት በዓላችን ስቅለቱ ነው። ከስቅለቱ በላይ በዓል የለም። አሁን በዓለ ጥምቀትን፣ በዓለ ልደትን ረቡዕ ዓርብን ይለውጣሉ አይደል? ፋሲካ ረቡዕና ዓርብን እኮ ታላላቅ በዓላት ስለሆነ፣ ስለዚህ አበይት በዓላት መካከል ስለሆነ ዕለተ ስቅለቱ በዓል ነው። ዝም ብላችሁ በአድንኖ ባትህቶ የሚባል ነገር የለም። ከመስቀል በላይ ከስቅለቱ በላይ ከመከራው ከስቃዩ በላይ የምናከብረው እውነት ለመናገር እና አይሰገድም የሚባል የለም። በዕለተ ስቅለት በዓል አብሮ ተደርቦ ይዋል። የኛ በዓላችን አሁን በዚህ ሰሞን ለምንድነው ታዲያ ማንዘምረው? ከበሮ ማንመታው? ማናጨብጭበው ለምንድነው? ስለዚህ ዋናው ጉዳያችን የክርስቶስ መከራ መስቀሉ ስለሆነ እሱን አስበን ስርዓቱን እንፈጽማለን። ስግደትም እንሰግዳለን እና አይሰገድም የምንለው ሰዎች በዚህ መልኩ ትምህርት ልንወስድ ይገባናል። ቅዳሜ ከተሻረች ጥምቀት፣ ልደት ረቡዕ ዓርብን ከሻረ ዕለተ ስቅለቱ ከአበይቱ በዓላት መካከል አንዱና ዋናው ነው። አበይት በዓላት መካከል ዋናዎቹ የሚባሉት ልደቱ፣ ጥምቀቱ፣ ስቅለቱና ትንሣኤው ናቸው። ከ9ኙ ደግሞ እንደገና ሊቃውንት ሲያሻሽሏቸው እና የአብይ የተባለ ስግደትን አይከለክልም የሚለውን ነገር ማየት ያስፈልገናል። 5ቱ አበይት በዓላት የምንላቸውን ስለምናውቃቸው ብዬ ነው። እነሱን እናንተም ታውቃቸዋላችሁ። እመቤታችን፣ ቅዱስ ሚካኤል፣ ሰንበት፣ በዓለ እግዚአብሔር። እነዚህ 4 በዓላት ማነው 5 በዓላት በዓለ እግዚአብሔር፣ ዕለተ ሰንበት ያው ቅዳሜና እሑድን ያጠቃልላል። የእመቤታችን በዓል፣ የቅዱስ ሚካኤል በዓል እነዚህ የግዝት በዓላት ናቸው እና እነዚህም ሆነው
እንደዚህ አበይት በዓላት ሲገጥማቸው ቅድሚያ ለአበይት በዓሉ የሚሰጥ መሆኑን እንድንገነዘብ ያስፈልጋል። ከናየው እንግዲህ ለምንድነው ኢየሱስ ክርስቶስ በመስቀል ላይ የመረጠው? ለምሳሌ ተገርፎ ተወግሮ በሌላ መልኩ ለምን ከፈለም ለሰው ልጆች ካለን በዕብራውያን ወይም በግብፃውያን ሰው እንዲሞት የሚደረገው ሰው የተናቀ ነበረ። በደል በድሏል ተብሎ በጣም የሚፌዝበት መከራ እንዲቀበል የሚጨከንበት የከበደ ወይም ታላቅ ወንጀል ሰርቷል ተብሎ የሚታሰብ ሰው ነው የሚሰቀለው እና መከራን ፍጹም መዋረድን ተቀብሎ እንደ ካሰን ለማጠየቅ ነው። በሌላ መልኩ ለምንድነው ዓርብ የተሰቀለው? ሐሙስ አለ ሌሎችም ዕለታትም ቅዳሜ ላይ ለምን አልተሰቀለም ካልን ደግሞ በዕለተ ዓርብ የተፈጠረ አዳም በኋላም ደግሞ ልጅነቱን ያጣው በዕለተ ዓርብ ነውና በዕለተ ዓርብ ተፈጥሮ በዕለተ ዓርብ ልጅነቱን ያጣው አዳምን ልጅነቱን ይመልስለት ዘንድ ዕለተ ዓርብን መርጦ በዕለተ ዓርብ ተሰቅሏል ማለት ነው። ሌላው የምናነሳው ጉዳይ ለምንድነው በቀራንዮ የተሰቀለው? ሌሎች ተራሮች ነበሩ ካልን በቀራንዮ እንግዲህ ቅዱስ ዳዊትም እንደተናገረው ወገብረ መድኃኒት በማእከለ ምድር በምድር መሃል ላይ በመካከል ላይ መድኃኒትን ድህነትን አደረገ እንዳለው ልብ የምትባለው እምብርት ኢየሩሳሌም ነች። የኢየሩሳሌም መካከለኛዋ ደግሞ ቀራንዮ ነች እና እሱ ባወቀ በዓለም እምብርት በሆነች ቦታ ላይ ለሁሉ መሰቀሉን ይፋ አድርጎ በሰሜንም በደቡብም በምዕራብም በምስራቅም ላሉ ለሕዝብም ለአሕዛብም እንደተሰቀለ ማሳያ ነው። ስለዚህ ለአንድ ወገን ብቻ የተሰቀለ አምላክ አይደለም። የምድር መሃል ላይ ነው የተሰቀለው እሱ ባወቀ እና ቀራንዮ ደግሞ ልበ ምድር ስለሆነች በሌላ መልኩ አባታችን አብርሃም ልጁን ይስሐቅን ሊሰጣው ሞሪያ በተባለ በቀራንዮ ተራራ ነው። ስለዚህ በጋ ይስሐቅ ወይም በይስሐቅ ፋንታ የቀረበው መስዋዕት በግ የኢየሱስ ክርስቶስ ምሳሌ ነውና አብርሃም የእግዚአብሔር አብ ምሳሌ ነውና እውነተኛው አማናዊ በግ ኢየሱስ ክርስቶስ ንራእዮ በአዕይንት ወነጽቦ በአይዳው ከመ ንትፈሳ ቦቱ እንዳሉ ሊቃውንቱ በቀራንዮ እንዲሰቀል ፈቃዱ ሆኗል ማለት ነው። ከዚህ ቀጥሎ 13ቱን ሕማማተ መስቀል እናያለን። የመጀመሪያው ተአስሮ ይባል ነው። ኢየሱስ ክርስቶስን እንደያዙት ወደ ኋሊት ነው ያሰሩት። ወደ ኋሊት አስረው ወደ ኋሊት ወደፊትም የሚጎቱት ነበሩ። በገመድ በረጅም ገመድ አድርገው እንዳልኳችሁ ወደ ኋላ ሲጎቱት መድኃኒዓለም ክርስቶስ የፊተኞቹ ይለቁታል፣ ወደ ኋላ ይወድቅ ነበረ። እኔና እናንተ ጌታ የፊተኞቹ ሲጎቱት ደግሞ የኋለኞቹ ይለቁታል ገመዱን፣ በፊቱ ሂዶ በግንባሩ በደረቱ ይወድቅ ነበር። ይሄ መጀመሪያው መከራው ተአስሮ ድኅሪት የሚባል ነው። ሁለተኛው ተጸፎ መልታይት ፊቱን መጸፋት በጥፊ መመታት ማለት ነው። አይሁድ ፊቱን ሸፍነው እየመቱ መኑ ጸፍአከ ተነበይ እስኪ ትንቢት ተናገር ማነው የመታ እያሉ ይዘባበቱበት ነው። ሁሉ እነሱ በጨርቅ ሸፍነው ማለት ነው። ይህን መከራ ተቀብሏል። ሌላው አክሊለ ሦክ ነው። አክሊለ ሦክ መድኃኒታችን ኢየሱስ ክርስቶስ ለአይሁድ ተላልፎ ከተሰጠ በኋላ የሾህ አክሊል ጎንጉ ነው ማለት ነው። በራሱ ላይ ደፍተውበታል። ራሱን በዘንግ መተውታል። እንግዲህ ይሄ ደግሞ የተጎነጎነው አክሊለ ሦክ እነሱ ዘግነልህ እያሉ ያሾፉበት ነው። መፍቀሬ ጥበብ ሰለሞን እናንተ የጽዮን ቆነጃጅቶች ውጡ እና በሰርግ ቀንና በልቡ ደስታ ቀን ያደረገችለትን አክሊል ደፍቶ ንጉሥ ሰለሞንን እዩ ተብሎ በምስጢር እንደተነገረው ሰሎሞን የኢየሱስ ክርስቶስ ምሳሌ ነው በዚህ። ስለዚህ በሲኦል ወድቆ በዲያብሎስ ተረግጦ ራሱን የሚቀጠቀጥ የሚገዛ አዳም እሱን ለማዳን መድኃኒዓለም ክርስቶስ ደግሞ ራሱን በመቀራሱ እንግዲህ በበትር ተመታ፣ በመከራ ተቀበለ፣ ተቀጠቀጠ ማለት ነው። ፊቱ በጨለማ የተሸፈነው አዳምን ለማዳን ሲል ደግሞ ኢየሱስ ክርስቶስ ፊቱን ሸፍነው መከራ ደርሶበታል። ከዛም በላይ በሚጎርፈው ደግሞ ፊቱ ተሸፍኖ ነበረ። አዳም በተቀበለበት መከራ መንገዱ ሂዶ ነው ኢየሱስ ክርስቶስ ያዳነው እና ይሄ
ሶስተኛው መከራው ነው። አራተኛው ተኮርዖተ ርእስ ነው። ይሄ ደግሞ ራሱን በጡጫ ተመትተዋል። እንግዲህ ወኮርዎ ርእሶ በህለት ይላል። እንግዲህ በዘንግ መመታቱን መቀጥቀጡን የሚያሳይ ነው። አይሁድ ያስያዙትን ዘንግ ተቀብለው ራሱን መተውታል። በተለይ አክሊለ ሦኩ ከራሱ አልገባ ብሏቸው ማለት ነው። በዘንግ እየመቱ ነበር ያስገቡት። ራስ ቅሉን እየበሳው ደሙ እየጎረፈ ነበር ይፈስ የነበረው። ይሄን መከራ ተቀብሎልናል ለእኔና ለእናንተ ሲል። ይሄ አራተኛው ነው። አምስተኛው ወሪቀ ምራቅ፣ ርኩስ የሆነ ምራቅ በታል። ርኩሳን አይሁድ ማለት ነው። የሚያጸይፍ ምራቃቸውን፣ በእውነት የሚያጸይፍ ምራቃቸውን ፊቴንም ከውርደትና ከትፋት አልመለስኩም ብሎ ነገረው። ምራቃቸውን ተፉበት ኢየሱስ ክርስቶስ ላይ። ይህ አምስተኛው መከራ ነው። በእውነት እንዴት ይከብዳል ክርስቲያኖች! አስባችሁታል? በሰው መጥፋት። እንዲያውም አንዳንድ ወግ አጥባቂ ማህበረሰብ ላይ እኮ አይደለም ፊቱ ላይ ከሱ ፊት ለፊት ከሆነው ከመንገዱ ላይ ብትጠፋበት ለምን ተፋብኝ ብሎ ይጣላል። እኔ በዚህ ምክንያት የተጋደለ ሰውም እሰማለሁ፣ ሰምቻለሁ በታሪክ ማለት ነው። ምራቅ ተፋብኝ ብሎ ማለት ነው። አትንኩኝ ባይነት አለ። እስከዚህ ድረስ ነውር ነው ማለት ነው። በጥቅሉ መጋደሉ ተገቢም ባይሆን ግን ሰው ላይም እንኳን አይጠፋም፣ እንኳን አምላክ ገጽ ላይ። አምላካችን ፍጹም የተዋረደውን የሰው ልጅ ከፍ ያደርግ ዘንድ ቅዱስ ኢሳይያስም እንደተናገረው መጠውኩ ዘባኔ ለቅስፈት፣ እንግዲህ ጀርባዬን ለመገረፍ አሳልፌ የሰጠው ወኢ ሜጥኩ ገጼ ማፍረተ ምራቅ፣ እንግዲህ ፊቴንም ከምራቅ አልመለስኩም፣ ከሀፍረተ ምራቅ አልመለስኩም ወይም እንዳይተፋብኝ አላደረኩም ብሎ የተናገረው የቅዱስ ኢሳይያስ ትንቢትም ይፈጸም ዘንድ ጌታችን ይህን መከራ ተቀበለ። በእውነት ይሄ አምስተኛው ሕማማተ መስቀል ነው። ስድስተኛው 6666 ጅራፍ መገረፍ ነው። ተቀስፎ ዘባን ይባላል። እንደገና እየቆጠሩ ነው እንግዲህ እንዳልኳችሁ 6666 እንደዚያ በላይ ነው። ተቆጥሮ ያልቅም የተገረፈው ግርፋት መድኃኒታችን ኢየሱስ ክርስቶስ። እነሱ ጨዋታ እየተጨዋወቱ የእሱ እንደገና ቁጥር እያሉ ነበር ይገርፉት የነበረ መድኃኒታችን ኢየሱስ ክርስቶስ። ይሄ ተቀስፎ ዘባን የሚባለው ስድስተኛው ነው። ሰባተኛው ሐሞት መጠጣት ነው። ተጠማ ባለ ጊዜ መሪር የሆነ ሐሞትን ሰጡት። እሱ ግን ጠጣ ማለት አይደለም፣ ቀምሶ ተወው ነው የሚለው። የተጠማው የሰውን ፍቅር ነበረ። ስለዚህ መከራ የተቀበለ የተጠማችን ነፍስ ወደ ገነት ይመልስ ዘንድ እሱ ተጠማሁ ብሎ የሚያረካው ጌታ ተጠምቶ ለሰው ልጆች መከራ መቀበሉ የምናይበት ነው። ስምንተኛው ወደ ጎኑን በጦር መወጋት ነው። እንግዲህ ነፍሱን ለሞት አሳልፎ ከሰጠ በኋላ በልሰው መጦ ጎኑን ወግቶታል። እንግዲህ እንዲያውም አንድ አይና ነበረና ደሙ አይኑ ላይ ጠብ ቢልለት አይኑ በርቶለታል። ለንጊኖስ ጎኑን ወግቶታል። ለምንድነው እንዲወጋው የተደረገው ካልን ሌሎች ስጋቸው በመስቀል ላይ እንዳያድር ሲያወርዱ ጭንጭናቸውን ሰብረው ነበር። የእሱን ግን የተስብሩ አጽሞ የሚል ነገር ግን ለንጊኖስ መጥቶ በጦር ወጋው። እሱ ግን ሞቶ ነበር። በለቅርጽ ደሙ ፈሰሰ። በለቅርጽ። ይሄ ስምንተኛው መከራው ነው። ዘጠነኛ ብለን የምንጠራው ከአምስቱ ቅንዋተ መስቀል አንዱን ነው። በጥቅሉ 9፣ 10፣ 11፣ 12፣ 13 አምስቱ ቅንዋተ መስቀል የተቸነከረባቸው ቅንዋተ መስቀል አብረው ተደምረው 13ቱ ሕማማተ መስቀል የምንላቸው እኒህ ናቸው።
ስጋና ደግሞ ሲሰጣቸውም በ13 ከፍሎ ከ13 ያደረገው አንዱ ምሳሌም ይሄ ስለሆነ 13ቱን ሕማማተ መስቀል ተቀብዬ አድናችኋለሁ ሲል ነውና 13 ሕማማተ መስቀል የምንላቸው እነዚህ ናቸው። ከዚህ ውጭ 16 የመስቀል ምዕራፎች አሉ ያረፈባቸው ማለት ነው። የመጀመሪያው የተፈረደበት ነው ሆነው እሱ ኢየሱስ ክርስቶስ የተፈረደበት የመጀመሪያው ምዕራፍ እሱ ነው። ሁለተኛው ምዕራፍ መስቀል የተሸከመበት ቦታ ነው። ሶስተኛው ምዕራፍ ደግሞ መስቀል ተሸክሞ ለመጀመሪያ ጊዜ የወደቀበት ቦታ ነው። ክብር ይግባውና አራተኛው ጌታችን ኢየሱስ ክርስቶስ በዓይነ ሥጋ የተያዩበት ቦታ ነው። አምስተኛው ስምዖን የሚባል ቀሬናዊውን መስቀሉን እንዲሸከም አምስተኛው ምዕራፍ ነው። ስድስተኛው የጲላጦስ ቤት ነው። ይሄ ማለት እንግዲህ ጌታችን ኢየሱስ ክርስቶስ መስቀል ተሸክሞ ወደ ቀራንዮ ሲወጣ የጲላጦስ ቤት ከመንገድ ዳር ነበረና የጲላጦስ ሚስት ግርግሩን እያየች ማለት ነው ስትጠይቅ የናዝሬቱ ኢየሱስ ክርስቶስ ተፈርዶበት መስቀሉን ተሸክሞ እየሄደ ነው አሏት። በዚህን ጊዜ ሴቷ እንግዲህ እንዲህ ይሄን በሰማች ጊዜ ሌሊቱን ሁሉ እርሷን በእሳት አለንጋ ሲገርፏት አድረው በባሏ በጲላጦስ አንገት እባብ ሲጠመጠምበት አይታ በዚያውም ደግሞ ይሄንን ካየች በኋላ ንጹሕ ደም ነውና እሱን ለሚያፈሽ ወዮለት የሚል ምስጢርን አይታም ስለነበረ በዚህ ተደንቃ ስለነበረ መልእክተኛ ወደ ባሏ ልካ ነበረ። ስለዚህ እሷ ከወደቀበት ቀና አድርገዋለች። ያን ጊዜ በዚያ ሲያልፍ ይህንን ሁሉ መልእክት ብላ ነበር። ስለዚህ መስቀሉን ተሸክሞ ከደጇ ላይ ወድቆ ነበር ደግሞ እና ይህች ስሟ አብሮቅላ ነው የምትባለው። እግዚአብሔር ከበረከት ተሳተፊ ሲላት ከደጃፏ ሲወድቅ ኢየሱስ ክርስቶስን ያነሳችበት ይሄ ምዕራፍ ስድስተኛው ምዕራፍ ነው። ምዕራፍ ለሁለተኛ ጊዜ የወደቀበት ነው። ክብር ይግባውና ስምንተኛው ምዕራፍ ቅዱሳት ሲወድቅ ሲንገላታ ስቃዩ እየበዛ መከራው እየጸና ሲሄድ አይተው በተለይ ማርያም መግደላዊት 7 አጋንንት አድሮባት የነበረችው ሴት ማለት ነው። እነዚህ ሴቶችም ስላልቻሉ እጅግ ያለቅሱበት የነበረው መከራ እነሱም ደግሞ በበኩላቸው እያለቀሱ ጌታ ኢየሱስ ክርስቶስም ዞር ብሎ እናንተ የኢየሩሳሌም ሴቶች ለምን ለእኔ ታለቅሳላችሁ? ለልጆቻችሁ አልቅሱ። ያልወለዱ መካኖች ያላጠቡ ጡቶች ንዑዳን ክቡራን ናቸው። ስለዚህ እናንተ ለራሳችሁ አልቅሱ ብሎ እነሱን ያጽናናበት ምዕራፍ ነው። ዘጠነኛው ምዕራፍ ለሶስተኛ ጊዜ የወደቀበት ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ። አስረኛው ምዕራፍ የእሾህ አክሊል የለበሱበት ቦታ ነው። 11ኛው ምዕራፍ የተቸነከረበት 5ቱ ቅንዋተ መስቀል እሱ ላይ ሰውነቱ ጋር ያረፉበት ማለት አጋድመው በርጥ ደረቱን እግሩን ካናቱም ላይ ችንካሩን የቸነከሩበት ቦታ ነው። 12ኛው ምዕራፍ ወደ ቀራንዮ የሚያስገባ በር ነው። እንግዲህ ይሄ ደግሞ ጥንት ንጉሥ ሰሎሞን ለንግሥተ ሳባ ርስት አድርጎ የሰጣት ቦታ እንደሆነ ሊቃውንት ይናገራሉ። ስለዚህ ይሄ ቦታ ቀሉበት ወይም ዕጣ የተጣጣሉበት ምዕራፍ ነው። 14ኛው ምዕራፍ ጌታችን ኢየሱስ ክርስቶስ ከቸነከሩት መስቀሉን በቀራንዮ ላይ ያቆሙበት ቦታ ነው። ይሄ 14ኛው ምዕራፍ ማለት ነው። 15ኛው ምዕራፍ ዮሴፍና ኒቆዲሞስ ቅዱስ ቅዱስ እግዚአብሔር ቅዱስ 3 ጊዜ ሕያው ዘኢይመውት ንጹሕ ቦታ የገነዙበት ቦታ ነው። 16ኛውና የመጨረሻው ምዕራፍ ዮሴፍና ኒቆዲሞስ በአዲስ መቃብር የቀበሩበት ቦታ ነው። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ የተቀበለው መከራ ተቆጥሮ ተሰፍሮ ስለሚያልቅ አይደለም የምንለው እኛ እንድናስታውሰው ለሕሊናችን ትንሽ ሐዘኑን እንድንቀበል እንድንሳተፍ ከመከራው ይህን ያህል ዋጋ የከፈለልን አምላክ ምንኛ ቢወደን ነው ምንኛ ቢያፈቅረን ነው ብለን ራሳችን መውደድ እንድንጀምር ራሳችን እንድናከብር
ትምህርት የሚሰጠው። እንግዲህ እነዚህ 16ቱ የመስቀል ምዕራፎች ይባላሉ ማለት ነው። ሌላው 7ቱ አጽርሃ መስቀል የምንላቸው ናቸው። ይቅርታ ቅድም 3 አልኳቸው፣ 7 ናቸው። የመጀመሪያው የሚያደርጉትን አያውቅምና ብሎ ለበደሉት ሰዎች ምሕረት የለመነበት ነው። ይሄን ንግግሩን በሉቃስ ወንጌል ምዕራፍ 23 ላይ ማግኘት እንችላለን። ያው አምላኬ አምላኬ ለምን ተውከኝ፣ ምዕመናን ለምን ተውካቸው ብሎ በምስጢር የተናገረበት በስጋ አነጋገር በለበሰው ስጋ በደካማ ስጋ አንደበት ሁለተኛው ነው። ሶስተኛው ደግሞ እመቤታችን ቅድስት ድንግል ማርያም ለዮሐንስ እናት አድርጎ በጸጋ ዮሐንስን ደግሞ ልጅ አድርጎ በጸጋ የሰጠበት ንግግሩ ነው። እነኋት እናት ነዋ ወልድኪ ነያ እምከ ብሎ ቅዱስ ዮሐንስን ለእመቤታችን እመቤታችን ለቅዱስ ዮሐንስ አስራት አድርጎ በጸጋ ልጅና እናት አድርጎ የሰጠበት አነጋገሩ ነው። ሌላው አራተኛው ዮም ትሄሉ ምስሌ በገነት ከኔ ጋር ትኖራለህ ብሎ ፈያታዊ ዘመን የገባበት ንግግሩ ነው። አምስተኛው ንግግሩ ተጠማሁ የሚለው ነው። ጸማይኩ እንግዲህ እንዳልኳችሁ የተጠማው የሰውን ፍቅር ነው ኢየሱስ ክርስቶስ ምድራዊ መጠጥ አይደለም። እና የመጨረሻ ማለት ስድስተኛ ሁሉ ተፈጸመ፣ ሁሉ ተፈጸመ፣ ሁሉም ነገር ተፈጸመ፣ ትንቢተ ነቢያት፣ የሰው ልጅ መዳን፣ የኢየሱስ ክርስቶስ የኔ መሰቀል መሞት ተፈጸመ የሚለውና የመጨረሻው አባ አማህፀን ነፍሴ ሀቤከ አባቱ ነፍሴን አደራ ሰጣለሁ ላንተ ብሎ ነፍሱን ቅድስት ነፍሱን ከቅዱስ ስጋው ፈቃዱ የለየበት ንግግሩ ነው ማለት ነው። ኢየሱስ ክርስቶስ እንግዲህ ነፍሱ ከስጋው ከተለየች በኋላ ዮሴፍ ወኒቆዲሞስ እግዚአብሔር ፈቅዶላቸው ከጲላጦስ ለምነው ስጋውን በሰርክ ሰዓት በአዲስ መቃብር ቀብረውታል። በዚያ ሰዓት ጸአተ ነፍስ ይባላል። እንግዲህ ደግሞ ነፍሳት በነፍሱ መለኮት በተዋሃደችው ነፍሱ ወርዶ ነፃ ግዛንን ነፃነትን አውጆላቸዋል። መለኮት በተዋሃደው ስጋው ደግሞ በመቃብር 3 መዓልት 3 ሌሊት የሚባለው ሌሊት ይስቦ ለመዓልት መዓልት ይስቦ ለሌሊት እንዲሉ ዕለተ ዓርብ መዓልት ነበረና መዓልቱ ሌሊቱን ስቦት፣ ዕለተ ቀዳሚት መዓልትም ሌሊትም አለው። ዕለተ እሑድ ደግሞ ሌሊቱ 6 ሰዓት ስለሆነ ከመቃብር ከሙታን የተነሳው መዓልቱን ስቦት በጥቅሉ 3 ቀን ተብሎ የሚቆጠረው እንደዛ ነው ማለት ነው። 3 መዓልት 3 ሌሊት በከርሰ መቃብር አድሮ በዕለተ እሑድ ከሙታን ተለይቶ ተነስቶልናል። የተቀበለልን እስከ ሞት ድረስ የወደደን ስፍር ቁጥር በሌለው በልዩ ልዩ ጸዋትወ መከራ የሰውን ልጆች ለማዳን ሲል ራሱን ላዋረደ፣ ራሱን ላንገላታ፣ ራሱን ለመከራ ለሞት ለመስቀል አሳልፎ ለሰጠ ለልዑለ ባሕርይ ለእግዚአብሔር ክብር ምስጋና ይሁን። እኛም ደግሞ የተከፈልን ዋጋ ቀላል ስላልሆነ እሱን እያሰብን ሃይማኖት እንድንበረታ እንድንጸና የአባቶቻችንን ፈለግ ተከትለን የጌታችንን የተከፈለልን ዋጋ ውለታውን እያሰብን በትንሹ ማንነታችንን እንድንጠብቅ በስጋ በነፍስ ራሳችንን እንድንገዛ በሕግ በአምልኮ እንድንጸና አምላካችን ሌላ የፈለገው ነገር የለም። መልሶ ዋጋ አንከፍለውም። ዋጋ እንክፈል ብንልም አንችልም። ስለዚህ መልሰን የምንሰጠው ዋጋ ቢኖር ሰውነታችን ነው። መስዋዕተ ዘበንተ ኃጢአት ጋር አንጸሊተ እግዚአብሔር የሚፈልገው ንጹህ መስዋዕት ቢኖር የእኛ ማንነት ነውና ማንነታችን አንጽተን ቀድሰን ለእግዚአብሔር መስዋዕት አድርገን ብድራት እንድንከፍለው አምላካችን ይፍቀድልን። ከብዙ በጥቂቱ መከራውን ለመዳሰስ ያህል ነው። እናንተ በብዛት ታነባላችሁ፣ በብዛት ትረዱታላችሁ። እኔም ደግሞ በአነጋገር ከመጻሕፍትም እንግዲህ ምስክር ዋቢ ታደርግ ተሳቱት እግዚአብሔር እንግዲህ በአፈ መላእክት የጎደለውን እንዲሞላልን ፈቃዱ ይሁን። እንግዲህ ለተሰቅለቱን በዚህ መልኩ በትንሹ ለእግዚአብሔር ምስጋና ይሁን። ቀሪውን ጊዜ ሰላም የፍቅር ያድርግልን።
በስም አስፈጽሞ ብርሃናት ሲሆን እንድናከብር አምላካችን ይፍቀድልን፣ ይቆየን። በስተመጨረሻ አንድ ዜማ ብዬላችሁ ጨርሳለሁ ማለት ነው። ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ሃሌ ሃሌ ሃሌሉያ ንዜኑ ንዜኑ ዘአምላክነ ሂሩተ ትሕትና ወየዋሃተ ዘእንበለ አቅም እንዘ ይጼልዎ ይጸአሎሙ ወእንዘ ይሃምምዎ ይተቀየሞሙ። ወስብሐት ለእግዚአብሔር።